ኦርቶዶክስን እኔ በእድሜ ቀድማታለሁ ብለዋል ስለዚህ እንዴት ነው ነገሩ የሚለውን ብቻ ክሊር አድርጉልኝ ኦርቶዶክስ እዚህ ውስጥ የለም አየ ሰው ማን ነው የሚለውን ኦርቶዶክስ አይመልስም የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ምንድነው ኦርቶዶክስ አይመልሰውም አልፋና ኦሜጋ ማን ነው ኦርቶዶክስ አይመልሰውም ስለዚህ ኦርቶዶክስ እዚህ ጋር የተለጠፈ ነው ኦርቶዶክስ ከግሪክ ፍልስፍናቱ ሁለት ወርዶች የመጣ እዚህ የተለጠፈ ነው በእድሜ ያልኩት ኢትዮጵያ የራሷ ኦሜጋ ነፃነት ምሳሌ የራሷ ግዕዝ ስርዓት ሰላም የራሷ ወንጌል ጸጋ ዘመናዊ የራሷ መዝሙር ሚዛን ግብረገብ ልምድ የራሷ ኦሪት ህግ ባህል የራሷ ጉዝ ግዴታ ወግ የራሷ አልፋ ፍትህ ታሪክ መነሻ ታሪክ መሻገሪያ ዘመናዊ መድረሻ ምሳሌ ያላት ስለሆነች ያ ተዋህዶ እንጂ ኦርቶዶክስ እዚህ ጋር የመጣ ነው መጤ ነው ኦኬ ስለዚህ ኦሜጋ ያልነው እግዚአብሔር ነው ምሳሌ ነው ግዕዝ ያልነው ስላሴ ነው ሰላም ነው ወንጌል ገብቶታል ጋሼ ቆይ አስረዱ አይደለም ጥያቄው ለመሰለሽ መትዬ ማሁን አይደለም ነው ለሚሰማቸውም ሰዎች አንደኛው እኔ እነሱን እየጠየቅኩ አይደለም ለሚሰማቸውም ሰዎች አይደለም ለሚሰማቸው ሰዎች ካልገባኮ ለኛ ካልገባ ለዛ ይገባ ቁጥር ቀላል አይደለም እንዴ አንቺ ልጠይቅሽ እድሜ ስንት ነው በቃ እንደዛ 32 አይደል አሁን ኦርቶዶክስ ኢትዮጵያ ውስጥ ስንት አመቷ ነው ቆይ ለአንቺ ልጠይቅልሽ ሰዎች በጤነኝነት ሊመለከተኝ ስላልቻለ 2018 አመቷ ክርስትናን ከተቀበለች አሁን ቀላል ቋንቋ ነው ውስብስብ ማድረግ ሳይሆን የተጠየቀው ጥያቄ ምንድነው ከኦርቶዶክስ እኔ ቀድማ ትናንት የመጣሽ ነች እኔ ቀድማለሁ ትናንት የመጣሽ ነች ነው ምንድነው ትናንት የመጣች ቁጥር የሚባል ነገር እኮ አለ አሁን እሱ እድሜ ያለው እኔም እድሜ ያለኝ ለመታወቂያ ምን ጽፈው ለምሳሌ የኦርቶዶክስ ተዋህዶ ቤተክርስቲያን ወንጌልን ከተቀበለች ወንጌል የሚባለው የክርስትናው 2018 አመቷ ቆይ አይደለም ጥያቄ ሰዎች ጠይቋት ነው 2018 አመቷ እንግዲህ ክርስቶስ ከተወለደ አይደል ወይም በፈረንጁ 2025 እንበለው አያጣላንም ቁጥር እኮ አንድና አንድ ሁለት ነው አይደል እኔ ነኝ የምቀድመውና እሷ ነች በኋላ የመጣችው የሚለው ማስረዳት ሲምፕል በሆነ መንገድ አይቻል ገብተሽ ከሆነ አሁን ልክ ነህ ግን እሳቸው ማስረዳት የለመዱት በእንደዚህ መልኩ ከሆነስ ምኑ እሱማ በፊት ብለውታላ አሁን ጠያቂዎች ናቸው የጠየቋትና የጠየቀችኝ ስለዚህ ይሄ ያንተ ጉዳይና ያንተ ዕውቀት አይደለም ካንተ ዕውቀት በላይ ነው ይሄ ጥበብ ነው ጥበብነቱ ከአእምሮ ዕውቀት በላይ ስለሆነ ነው ስለዚህ የማታውቀውን ነገር እንደ አዋቂ ለመምሰል ለምን ትደክማለህ ድካምህ እኮ አሳዘነኝ አይደለም ጥበብ ማለት እኔ ማቀው እኮ አንተ የምታውቀው ፌክ ነው አይደለም ፌክ አይደለም መኪና ፈጥሯል የሰው አምሮች ጥበብ ቁሳዊ ውስጥ ነው ቁሳም ይሁንም ጥበብ የምትለው እንግዲህ ጥበብ ከሆነ ትምህርት ፈጥሯል ኪነ ጥበብ ልትለው ኪነ ጥበብ ፈጥሯል ሰው ልብስ ፈጥሯል ጫማ ፈጥሯል ቆይ የሰውን ውጤት እየተጠቀምክ ነው የእግዚአብሔር ግን ጥበብም አይደለምም ድንቁርናም አይደለም አይገለጥም እሱ አሁን አንተ ነገሮች ጥበብ ከሆነ ማውሰብሰብ ከሆነ ጥበብ ልክ ነህ እስማማለሁ ጥበብ ማለት ግልጽ ቋንቋ ኢዝሊ እኮ የሚቀርብ ነገር እኮ ወንድሜ ዕውቀት እኮ ነው ወንድሜ አንተ የምታውቀውን እኔ ግን የማላውቀውን ስትነግረኝ ከኦርቶዶክስ አንተ ልትቀድመው በምንድነው ፕሊስ እሷን መልስልኝ ታዲያ ይሄንን ለምን አቋረጥክ አሁን ራስህ ልትጠይቅ ለምን አቋረጥክ አልመለስከውማ ስላልመለስከው አይ በእድሜ እኮ ቀድማለሁ ነው እሳቸው ባለፈው ንግግራቸው ላይ እኮ ሲያስረዳል ኦርቶዶክስ በእኔ እድሜ ነው የመጣችው ሲሉ በጣም ብዙ ሰው አግሬሲቭ 2018 አመታቸው ነው እሳቸው አይደለም በቡልም ትመራ ነበረ ደግሞ ኢትዮጵያ ከዛ በፊት እኮ ስለሱ ደግሞ ተዋህዶ ይያሉ ሲያስረዱት የነበረው ነገር ተዋህዶ ከግሪክ የመጣ ቋንቋ ከግሪክም ከምንም ቋንቋ ተዋህዶ ከዛ ይምጣሽ ችግር የለውም ኦርቶዶክስም ከዛ ይምጣ ያቸው ኦርቶዶክስ ስንት አመቷ ነው እዚህ ከቆየች ይኸውልህ እሳቸው 60 አመት እድሜያቸውን መገመት አልችልም እኔ ከሳቸው እድሜ አሁን ይሄንን ነገር ጥያቄ መቀረቡ ለማብራራት መደረጉ ራሱ ትንሽ እንትን ነገር እንደዚህ ቀልድ ምን ያረጋል ቀልድ እኮ ነገር ነው እንዴ ምን ነገር ማታቀው ከሆነ አዳምጭ እኔና አንቺ የምንግባባበት በፍጥረት ዓለም እኔና አንቺ የምንግባባበት ህይወት አለ እኔ ጋራ ህይወት አለና አንዱ ህይወት አለ የመተንፈስ ማለት ቁጥር ደግሞ የሚባል አለ አንድና አንድ ሁለት እኮ ነው ለምንድን ነው ሶስት ነው ብለሽ መጨቀጨቂ እኔ እኮ ሶስት ነው ብያለሁ መጨቀጨቂ እሱ እንደዛ ነው እያለ ያለው እንዴ
አንተ እኮ ነው የፈረሽከው እያለ ስላልገባ ስላልተረዳህ ኦኬ አልተረዳውም እኮ ብትል እውቀት እኮ ነው። እሺ ያልተረዳኸው ጋር አልተረዳውም አስረዳኝ። ይሄ ነው አግባብነት ያለው። ምክንያቱም እንዲህ ካልክ የማታውቀውን ልታውቅ ክፍት ሆነሃል። እውነት ነው ከፍቶኛለሁ፣ አስረዳኝ፣ በደንብ እሰማሃለሁ። አሁን በጣም አሪፍ ጋሽ እሱን ተውትና ለኔ ያስረዱኝ፣ ለኔና ለተመልካቾቻችን። ኦርቶዶክስን እኔ በእድሜ ቀድማታለሁ ብለዋል። ስለዚህ እንዴት ነው ነገሩ የሚለውን ብቻ ክሊር አድርጉልኝ። ኦኬ አልኩኝ። አሁን እኛ ኦርቶዶክስ ስንል የሁሉም እንትን ያለው በሃይማኖት ላይ ነው። ኦኬ ኦርቶዶክስ ሃይማኖት አይደለም። ኦኬ ኦርቶዶክስ ሃይማኖት አይደለም። ሃይማኖት ብሉይ ኪዳን ወይም ሕገ ኦሪት ነው እና የሙሴ ሕግ ሃይማኖት ነው ብሉይ ኪዳን። ኦኬ አዲስ ኪዳን ወንጌል እምነት ነው። የኪዳኖች ኪዳን ግዕዝ እውነት ነው። የማታውቁትን ነገር ለማወቅ የተሞላችሁትን ይዛችሁ ኦኬ ከዛ ጋር ካልሆነ ልትሉ ከሞከራችሁ ማወቅ እንዴት ይቻላል? ለማወቅ እኮ መጠየቅ አለብን። አሁን ለማወቅ ነው የጠየቁት። ስለዚህ እኔ ደግሞ ያየሁትን እና ሰዎች ከሚያውቁት በላይ የማውቀውን ነው አቅጣጫ እና መረጃ እየሰጠው ያለው። አንድ ነገር ላቋርጦትና አንድ ነገር አስረዱኝ። እድሜዎት ስንት ነው እርሶ? በ1950 ጥር 21 ዕለተ አስተርዮ ተወለድኩ። አሁን 68 ሊዝ ጥር ይመጣል ማለት ነው። ያ ማለት ኦርቶዶክስ ከ68 ዓመት በታች ነች ኢትዮጵያ ውስጥ ማለት ነው። ኦርቶዶክስ የሰውን ጥያቄ ላስረዳ። እኛ እኮ እኔ እያወራ ያለው ስለ ኢትዮጵያ ነው። ኢትዮጵያ እዚህ ጋር ብልጣብልጥ መሰሪዎች በካርታ የሰሯት ወይም በዳቦ የጠፈጠፏት እሱም ኢትዮጵያ የምትባል የለችም ሳይሆን ኢትዮጵያ ሰማያዊ ምስጢረ ሥላሴ ናት። የግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ናት። ኢትዮጵያ የአዳም የተቀባ ሕይወት ሰው ማንነት ናት። አበሻ፣ አረብ፣ ፈረንጅ አትልም። እስላም፣ ክርስቲያን አትልም። ጥቁር፣ ነጭ አትልም። ወንድ፣ ሴት አትልም። የአዳም ማንነት ናት። እኛ እዚህ አናውቅም። ከኢትዮጵያ ነው የመጣ ነው። ወደ ኢትዮጵያ ነው የምንመለሰው። ነገር ግን ወደ ኢትዮጵያ ለመመለስ ታሪኳን መስላት አለብን። ከኢትዮጵያ ነው የምንመጣው ወደ ኢትዮጵያ። ይሄ በጣም ይሄ ደስ የሚል አዲስ ሀሳብ ነው። ይሄንን አግሬ አድርጌያለሁ። እኔ ግን ሳይበዛ አሁን ኦሪት ምንድነው ያልከው ወዳጄ? ኦሪት እኮ የአይሁድ ህገ መንግስት እኮ ነው ሙሴ የጻፈው። አሁንም ግን ኢትዮጵያ ግድ የለም በህገ ኦሪት ትመራ ነበር፣ ችግር የለውም፣ ሃይማኖት ነው። አዲስ ኪዳን ደግሞ ነጮች የፈለሰፉት ሃይማኖት እኮ ነው። አንተ የሰማኸውን እኮ ነው የሰማሁትን። እንደውም እኔ ነኝ ቆይ እኔ የኖርኩትን ነው አንተ የሰማኸውን ነው። ግድ የለም ኑረዋል፣ እርሶ ነበሩ ማለት የኖሩትን ነው። እኔ ደግሞ የኔን መረዳት ንገሩት። እድል ስጡኛ ጋሽ አዳምጬ እስካሁን ወሬ እኮ የኔም ወሬ አንተን አያስረዳም፣ ያንተም ወሬ እኔን አያስረዳም። የኔን ቀደዳ ደግሞ ስሙት። ምን ትርጉም አለው? የኔንም እኮ መስማት የለብህም። እሺ አልሰማም። እኔማ እርሶንማ መቼም መስማት እኮ ማለት ማዳመጥ ማለት እኮ መረዳት እኮ። ምቀኛ ትሆንባቸዋለህ። አሁን ምቀኛ ሆንክባቸው እንዳይሰሙ። ስሚ አዲስ ኪዳን እኔ አሁን እንግዲህ አነባለሁ አይደል? ክርስቲያንም ስለነበር ማንበብ አይደለም ይሄ መኖር ነው። ችግር የለም። የኔን ላስረዳ የእርሶን አይደለም እኮ። ምንድን ነው የምታስረዳው? ያንተ እኮ አዲስ ኪዳን ተነቧል። አውሮፓኖች የፈጠሩት አውሮፓ ይባል የለም። ቆይ ጨርስ። ቅድም እኮ ብለዋል። ያልከውን ራስህ አጣርሰዋለህ እኮ ያልከው። ግድ የለም። ሰው የፈጠረው ዲስኩር ነው። አዲስ ኪዳን ኢትዮጵያዊ ደግሞ አሁን ከኢትዮጵያ ነው የመጣ ነው። ወደ ኢትዮጵያ ነው የምንሄደው ማለት ምንድን ነች ኢትዮጵያ? ማነች ኢትዮጵያ? ለአንተ ኢትዮጵያ ደሃ ናት። ኢትዮጵያዊ ነው። ይሄን ደግሞ የሰማኸው ከኢትዮጵያ አልመጣሁም። ስለ አምላክህ ስለ መንፈስህ ካላወቅህ ስለ ኢትዮጵያ አልመጣሁም። እኔ ከኢትዮጵያም አልመጣሁም፣ ወደ ኢትዮጵያም አልሄድም። ስለዚህ እኔ የመጣሁት ስለዚህ ሞትህን ትሞታታለህ። እሞታለሁ፣ ችግር የለም። መርጠሃል እኮ ችግር የለም። መርጫለሁ፣ ያሳውቃል። በሲኦል ነኝ እኔ መርጫለሁ፣ ችግር የለም። ትችላለህ። ማንም በምርጫህ ሊገባ አይችልም። ይሄው አሁን ቅድም ምግብ በልተናል። እንጀራ ከእንጀራ ከውሃ ከምናምን እግዚአብሔር ዘር አዘጋጅ። ወገቤ ላይ ዘር አለ፣ ሴትም ወንድም። ቆይ የኔን አትበሉ። ከሱ ነው የመጣው እኮ አንተ። ሌላ ግድ የለም የሆነ ገባኝ። ግድ የለም አንተም ከሱ ነው የመጣው። አሁን አንተ የምትለው ነገር ግድ የለም
እኔ እኮ ጸጥ ብያለሁ የሰማው ለምን ልትያዝ ስትል ታመልጣለህ ግዴ ለምድል ስጥ አንተ ማርነት ስለምትወጣ ልትያዝ ስትል አዎ ማርያጁ ወሬ ያንተ ወሬ ይደለም ቆይ አንዴ እድል ስጠኝ የኔ እንኳን ከጥበብ የመጣው የወረደው ወሬ ሊይዝህ አይችልም እንኳን ያንተ የቅድም እንዳልከው የተለቃቀመው ይቅርና እንቅልፍ እምቢ ብሎት ከተለያየ ነገር ሰምተው ያመጡት ቅዠት እንጂ ከላይም አልመጣም ከታችም አልመጣም ስለ ቅዠት አታውቅም ሰው ሁሉ ላይ ያለ ድንቁርና ነው ለምን መሰለህ እውንን ሳታውቅ ቆይ ይሄ ወሬ ከሰው ካንተም እንደሌሎቹ ጭንቀት ፍርሃት የፈጠረብህ ተረተረት እንጂ ይሄ ከኢትዮጵያ አልመጣንም ወደ ኢትዮጵያ ማን ሄድም የመጣ ነው ከሴት ወንድ ግንኙነት ቆይ እንጨርስ እንጂ ለምን ከሄዳችን ታውቃለህ ወይ አዎ ግድ የለም እኔ ልጨርስ ከሴትና እኔ ቆይ አረስለ በህግ አምላክ እኔ ሰማሁት ህግ ምንድነው አው ግድ አወራለሁ ስለ ህግም አወራለሁ አሁን እርሶም የመጡት እኔ የመጣሁበት እርሶም ሴትና ወንድ ተገናኝተው አባትና እናት አሉ ሴትና ወንድ ተገናኝተው የመጡት እርሶም በዛ መንገድ ልጅ አምጥተው ሊሆን ይችላል አይደለም ቆይ በኋላ ተመልሳለሁ ሳልፈጠር አልተወለድኩም ግድ የለም በኋላ ታወራለሁ እሱ ግድ የለም አሁን ለምን ሐሳብ ታስቀይራለሁ ምንድነው ሐሳብ ማስቀየር አንተ ፈርተህ ነው ተጨንቀህ ነው ኦኬ አው ለምሽ ችግር የለም ቆይ ስለ ድፍረት ታውቃለህ ወይ ስለ አሸናፊነት ታውቃለህ ግድ የለም ስለ በኋላ እንመጣለን አሁን መጀመሪያችን ወሬ እንሰራ በኋላ ለምን ኢትዮጵያ ስለምትባለው እናውራ አረ ግድ የለውም ተው ኢትዮጵያ የምትወራ አይደለችም ምንድነሽ ታዲያ ኢትዮጵያ ማነች ሐሳብ ናት መንፈስ ናት አው ኪዳን ናት ቃል ናት ተስፋ ናት ደግሞ ሁሌ ትስቃለህ በወሬ አጥር ውስጥ ያላችሁ እውነቴን ነው የምልህ ኧረ ሰው ይስማኝ እሱ ስቆ እስከሚጨርስ ለእኔ ጥያቄ መልሱ እሱ ይሳቂጣል አሁን ኢትዮጵያ ስንል ልብ በይ ኢትዮጵያ ስንል ቃል ኪዳን ናት ኢትዮጵያዊነት ስንል ጊዜ ዘመን ነው አየሽ ይሄን አናውቀውም እና አሁን ቅድም ወደ ጠየቅሽኝ ስመልስልሽ አሁን ተዋህዶ ያልኩሽ እግዚአብሔር ኦሜጋ ስላሴ ግዕዝ ኢየሱስ ወንጌል ዳዊት መዝሙር ሙሴ ኦሪት ፈርዖን ግዑዝ ሴጣን አልፋ እነዚህ ሰባት መሰረቶችን ተመስርታ በተስፋ ብርሃን የምታበራልን ጥበብ ኢትዮጵያ ናት ግዕዝ አሁን ይህ እኛ በውጪ እንቶፈንቶ ትርክት ወይም ፍልስፍና ቲዮሪ ተሞልተን ኢትዮጵያ ዳናት ኢትዮጵያዊነት ኋላ ቀርነት ነው አሁን አምላክ የለም ክደን መንፈስ የለም ዘግተን ነፍስ የለም አፍርሰን ሰብ የለም አቋርጠን ሉሲና አርዲነን ብለን ሙዚየም እኮ ያስቀመጥን ዝንጀሮ ናችሁ ብለውን ዝንጀሮ የመሰልነን ኦኬ እኔ ከዚህ ተላቅቄ ኦኬ በኢትዮጵያ ማንነት ነው ያለሁት ኢትዮጵያ ተዋህዶ እንጂ ኦርቶዶክስን አታውቅም ሙስሊምን አታውቅም ፕሮቴስታንትን ማንንም አታውቅም ኢትዮጵያ ሴት ወንድን አታውቅም ኢትዮጵያ ጥቁር ነጭን አታውቅም ኢትዮጵያ እስላም ክርስቲያንን አታውቅም ኢትዮጵያ አበሻ አረብ ፈረንጅ አማራ ትግሬ ኦሮሞን አታውቅም ኢትዮጵያ የዓለም አቀፋዊ ህዝብ ሰላም ስርዓት ቃል ኪዳን ተስፋ ናት እምብርሃን ቅድስት ድንግል ቅብዓት ታቦት ጽላት ስልጣኔ ውቅር ኦኬ እስከ ባቢሎን ቅርስ እስከ ቄሳር ገንዘብ እስከ አህዛብ ወረት እስከ ነገድ ንብረት እስከ መንጋ ቀንና አውሬ ሌሊት ኢትዮጵያዊነት ደግሞ እስከ 14 ትውልድ ድንግል ተፈጥሮ ጸጋ አሁን ይሄን ስላልሰማችሁ እዚህ በተሞላችሁት እግዚአብሔር የለም ኢትዮጵያ ማናት ዳናት እንዴ ኦኬ ልክ ነው እና አለማወቅ እኮ በሽታ ነው ለማወቅ መጣር እና ማወቅ ኦኬ መድኃኒትን ያስገኛል መድኃኒታችን እምነት ነው ጤንነታችን እውነት ነው በሽታችን ሐሰት ነው ሐሰት ቋንቋ ንግግር ነው ጤንነት ቃል ተግባር ነው እምነት ደግሞ ስነ ምግባር ነው ኦኬ ያለ እምነት ስነ ምግባር ወደ እውነት ተግባር ልንሻገር አንችልም ስለዚህ እኛ በሐሰት ንግግር ጠፍተን እና ሳናውቅ ያለ ማወቃችንን ዕውቀት አድርገን ይዘን ልክ ስናወራ ወሬያችን ስንናገር ንግግራችን ከተግባርና ከሥራ የሚበልጥ ገብቶሻል አስመሰልን ለርሶ ይገባውታል ግን የምታወራው ላንተ ይገባል ለኔቶ አይቁም ነገር ላንተ ይገባ አሁን እኔ አይ ነው ጥያ ለምን የኖርኩት ነው የማይገባ ግዴለም ቅን ለምን አትሆንም
አሁን ይሄ ጥበበኛ ከሆንክ እኮ ትሁት ቅን ሁን። ስለ ቅንነት ልታውቃችልም በማውራት ካልሆነ ግድ የለም። አሁን ቅን ሁንና ትንሽ ይሄ ልብህን ክፍት አድርገው እንደምትለኝ እኔንም ቅን ሁነህ የምትለው ይገባሃል አንተ ለራሱ ፕሊስ በእናትህ አዎ ወይም አይደለም በለኝ ይገባሃል አይቁም ነገር ምናምን አሁን ይሄ ሁሉ ቆይ ያንተን ነገር እየነገርከኝ ነው የኔን አይደለም ይገባሃል ወይ ላንተ አይደለም የምኖረው ነው ምንድነው የማርያም መንገድ እስቲ ምንድነው የማርያም መንገድ ስጡኝ እሳቸው ያሉት ምንድነው ኦርቶዶክስ ሌላ ነው ተዋህዶ ሌላ ነው ከርሶ ንግግር እንደተረዳሁት ኦርቶዶክስ ከ65 ዓመት በታች ናት ኢትዮጵያ ውስጥ በቃ ሲምፕል አይደል እሳቸው ይቀድማሉ ኦርቶዶክስ በግሪክ ከኔ በላይ ነው በግሪክ ኢትዮጵያ ውስጥ ግን 68 ዓመት ነው ብለው ኢትዮጵያ ሲመጣ 68 ዓመታቸው ነው ይሄ ደግሞ ሃይማኖትን ለመበረዝ ግድ የለም ቁጥር ከሆነ 68 ዓመታቸው ነው እሳቸው 68 ዓመታቸው ነው የኢትዮጵያ ኦርቶዶክስ ደግሞ ቅድም ባለ የኢትዮጵያ ኦርቶዶክስ የሚባል የለም ነው ያያውቃለሁ እሺ ኦርቶዶክስ የግሪክ ኦርቶዶክስ ከግሪክ ነው የመጣው የኛን ግዕዝ ልብ በል ትልቅ ይሄን ልል የቻልኩበት ለምን መሰለህ አሁን እኔ አንድ ነገር ፕሊስ ከኢትዮጵያ ነው የመጣ ነው ሰምቻቸው ወደ ኢትዮጵያ ነው ምን ሄደው ኢትዮጵያ ስፕሪት ነች ድንግል ነች እመብርሃን ነች ኢትዮጵያ ማለት ነው ያንተ አምላክ ያንተ ኢትዮጵያ ነው ያው እኔ ታሪክ አውቃለሁ እኔ በደንብ ታሪክ ፍላጎቴ ነው ይሄ ፖለቲካ ታሪክ በደንብ ነው ማጣናው መጽሐፎችን ኢትዮጵያ የምትባለው እኮ አጼ ሚኒሊክ እኮ ነው በአንድ አርጎ ያበጃት የለም እኮ እኔ ልናገር ይሄ እኮ ፋክት እኮ ነው አጼ ሚኒሊክ ነው ኢትዮጵያን ያበጃት አንድ አጼ ሚኒሊክ የሚባል አታውቅም ኢትዮጵያ ግድ የለም የእርሷ አታውቅም ጃንሆይንም አታውቅም እኔንም አንተንም አታውቅም ኢትዮጵያ እሺ አታውቅ እኛ የምናውቃትን ኢትዮጵያ እናውራ ስለዚህ ሰዎች የጠፈጠፉና ይጋጋሉ እናት ያሉን ኢትዮጵያ አጼ ሚኒሊክ ኦኬ እናንተ ስለዛው እኔ ግን ስለ ሰማይ ታወራለህ እርሱ እኛም እናቃት ኢትዮጵያ እኛም እናቃት አንድ ግሩም የሆነ የተሰበካችሁ አሁን ስነ ስርዓት የሚባለው ነገር ኢትዮጵያ አጼ ሚኒሊክ በአንድ ህግ በአንድ ስርዓት መመራት አለብን ብሎ ቀድሞ የነቃ ሰው የተሻገረ ሰው በአንድ ስርዓት አንድ መከላከያ ይኖራን አንድ ስም ይኖራን አንድ ባንዲራ ይኖራን ብሎ ኢትዮጵያን መሰረት ያስያዘ ድንቅ ንጉስ ነው እሱ ነው ኢትዮጵያን የጀመራት ሚኒሊክ ነው አሁን ደግሞ ኤርትራ ተቆርሳለች ሚኒሊክም ያቆያት ኢትዮጵያ የለችም አሁን ኤርትራ ተቆርሳ ሄዳለች ጅቡቲም ድሮ በኢትዮጵያ ነበረች ይባል ተቆርሳ ሄዳለች እቺ ኢትዮጵያ የምትባለው የሰው ዕውቀት እንጂ ሰማይና ምድር ውጭ ምንም ነገር የለም አሁን እሱ የሚያወራን ቅዠት አይደለም ለሌላ ሰው ለራሱ አይገባውም እኔ 100% እርግጠኛ ነኝ በዚህ 100% ለምን እኔ ደሙ በኔ ነው ከዚህ አይነት ግድ የለም ደሙ በኔ ነው ከዚህ ውጪ አይደለም ከዚህ ውጪ ግድና ከዚህ ውጪ ወሬ ድሮ በልጅነቱ ነን ዝም ብለን የምንለው ነገር ይሄ የጴንጤ ልሳን ማለት ነው ይሶሬ አሁን የጴንጤ ልሳን አይተረጎም ማለት ሬቤሴ ክራባ ሻራባራባራ እንደሚለው በአማርኛ ሆኖ የወንድሜ ማለት ነው አይተረጎምም አይበራራም አይገባም ይሄ ጥልቅ የሆነ ድንቁርና ነው አንተ የምትገድል ጠፍተህ የምታጠፋ ኦኬ ደንቁረህ የምታደነቁር አውረተህ ኦኬ ከዚህ ውጭ አይደለም ላንተ እማዝንልህ ነኝ ኦኬ አዝንልሃለሁ በጣም እጅግ በጣም ይሄን ያህል እድሜ ስትመጣ እዚህ ስትደርስ በእንዲህ አይነት ሁኔታ መገኘት ለዛውም እዚች አንተ በተሳሏት እንኳን ብትሆን ኢትዮጵያ ኦኬ እዚህ ጋር እንዲህ መሆንህ እጅግ በጣም ስለዚህ አሁን አንቺ መንግስተ ሰማያት ዛሬ የገባኝ አሁን መንግስተ ሰማያት ሰው መስማት አለበት መንግስተ ሰማያት ኢትዮጵያ ነች ወደ ኢትዮጵያ ነው የምንሄደው ኦኬ ቆይ እዚህ ጋር ባህር ዳር ነው ያለሽ ብሏል በቀደም ደግሞ ፕሮፌሰር ቶሎሳ ፍቅሬ ነው ማን ነው የሚባለው ባህር ዳር ፍቅሬ ቶሎሳ ጣና ፕሮፌሰር ጣና ጥግ ነሽ ብሏል በቃ ጣና ጥግ ተሆነሽ ጎረቤት ነን ማለት ነው ችግር ይኸውልህ ከዛ ሁሉ ውጪ ነው የኔ አየህ እዚህ ጋር በማይንዳችሁ ሴት የምታውቁት አይደለም እኔ የማወራው የምጽፈው የምናገረው ነገር ይብልህ እኮ አልነገረኛል ይሄ እብደቱ ነው አንተ ጋር ብቻ ነው ያለው ሌላ ሰው የማይገባ ሊገባም አይችልም